የዓለምን የኃይል ሚዛን የሚቀይር ታሪካዊ ክስተት። እስራኤል ለማንም ያልሰጠችውን ታላቅ ወታደራዊ ምስጢር ዛሬ ለህንድ አሳልፋ ሰጥታለች። ጠቅላይ ሚኒስትር ሙዲ ዛሬ እስራኤል የገቡት ለሽርሽር አይደለም። እስራኤል ለአሜሪካ እንኳን የከለከለችውን ቴክኖሎጂ ለምን ለህንድ ሰጠቻት? ምክንያቱም ስታውቁ ትገረማላችሁ። ለአንድ ተተኳሽ $100,000 ማጥፋት ቀርቷል። በ$2 ብቻ የሚሰራው አስገራሚው የሌዘር መሳሪያ ወይም አይረን ቢም ወደ ህንድ እየገባ ነው። ነገር ግን ኔታንያሁ ይህን ያደረጉት አንድ ትልቅ ወጥመድ አዘጋጅተው ነው። ዜር ኢዝ ኖ ፍሪ ላንች ይላሉ ምዕራባውያን። እስራኤል $8.6 ቢሊዮን የሚገመተውን የአይረን ዶም እና የአይረን ቢም ቴክኖሎጂን ለህንድ በሽያጭ ሳይሆን በስጦታ መልክ አሳልፋ ሰጣለች። ሰምታችሁኛል፣ በሽያጭ ሳይሆን በስጦታ። ይህ ዓለምን ያነጋገረ ጉዳይ እስራኤል ከህንድ ምን ፈልጋ ነው የሚለውን ነገር ይበልጥ አጓጊ አድርጎታል። ይህም ህንድን የመጀመሪያ የቴክኖሎጂ ተጠቃሚ ያደርጋታል። ነገር ግን ከዚህ በጀርባ ያለው እውነታ ይህ ነው። ኔታንያሁ ከኢራን ጋር ለሚጠበቀው ጦርነት ህንድን እንደ ዋና አጋር የሚያደርግበት ስምምነት ነው ተብሏል። ሙዲ በእስራኤል ፓርላማ ንግግር የሚያደርጉት ኢራን ላይ የተጣለው የ48 ሰዓት ገደብ ሊያልቅ ሲል መሆኑ ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ይህ ስምምነት ህንድን ከእስራኤል የደህንነት መዋቅር ጋር ለዘላለም የሚያስተሳስር ወታደራዊ ጋብቻ ነው ተብሏል።